አይ ማለትን ልመድ። በሕይወታችን ውስጥ ግማሽ የሚሆኑት ችግሮች የሚመጡት አይ ባለማለታችን ነው። ጆሽ ቢሊንግስ። ሕይወትህንና ጊዜህን በአግባቡ ለመቆጣጠር ከፈለክ አይ ማለት በሚያስፈልግ ጊዜ አይ ማለትን መልመድ አለብህ። ሌላው ሰው እንዳይቀየመን ብለን እሺ ማለት ሳንፈልግ ብዙ ጊዜ እሺ እንላለን። ሌሎች ሰዎች እንድታደርግ የሚፈልጉትን ነገር ሁሉ ትቀበላለህ። ነገር ግን አስተውል፣ ያለህ የተገደበ ጊዜና ጉልበት ነው። ሁሉንም ነገር እሺ ስትል ከጊዜ በኋላ ጫና ውስጥ መግባት ትጀምራለህ። ሌሎችን በማስደሰት ሂደት ውስጥ ራስህን ልታጣው ትችላለህ። ስትፈልግ አይ በል፣ ስትፈልግ እሺ በል። አይ ለማለት ባለጌ መሆን የለብህም። በትህትና አይ ማለት ትችላለህ። ሁሉንም ነገር አይ በል እያልኩህ አይደለም፣ ያም ጥሩ አይደለም። መቼ እሺ ማለትና መቼ አይ ማለት እንዳለብህ ማወቅ አለብህ። ጊዜ ውድ ነው። ሌሎች የሚሉህን ነገር ብቻ የምታደርግ ከሆነ ከራስህ ዓላማ ትወጣለህ፣ ውጤታማነትህ ይቀንሳል። ሌሎችን ብቻ የምናዳምጥ ከሆነ ራሳችንን የምናዳምጥበት ጊዜ አይኖረንም። ሁሉንም ነገር ለማድረግ ከሞከርን ምንም ነገር አናደርግም። ወደ ሁሉም አቅጣጫ መሄድ ወደ የትም አቅጣጫ አለመሄድ ነው። አንድ አባባል አለ፣ ወደ የትኛው ወደብ እየቀዘፍክ እንደሆነ ካላወቅ የትኛውም ነፋስ አይጠቅምህም።